ጤና ይስጥልኝ ውድ የዩቲዩብ ቻናሌ ተከታታዮች፣ እንግዲህ ዛሬ አጠር ያለች እና በጣም ጠቃሚ የሆነች መረጃ ይዤላችሁ መጥቻለሁ። ይህም መረጃ ኮፒ በምታደርጉበት ጊዜ አንዳንዴ ፖርትሬት አንዳንዴ ደግሞ ላንድስኬፕ እያደረገባችሁ ያስቸግራችኋል። ያ ማለት መታወቂያ ሊሆን ይችላል ወይንም ሙሉ ኤፎር ወረቀት ሊሆን ይችላል። ያዘዛችሁትን ጽሁፍ ግማሹን ቆርጦ ላንድስኬፕ ሊያደርግ ይችላል፣ ወይንም ፖርትሬት ላይ ያዘዛችሁትን ማለት ነው። አሊያም ደግሞ መታወቂያ ያዛችሁ ፖርትሬት ላይ እንዲወጣ ስታዙ ላንድስኬፕ የሚያደርግባችሁ ከሆነ እችን ቀላል ዘዴ ወይንም ቀላል የሲስተም ሴቲንግ በመጠቀም የምታስተካክሉትን መንገድ ለማሳየት ነው እችን ቪዲዮ ይዤ የመጣሁት። በጣም አጠር ያለች እና ጠቃሚ ቪዲዮ ነች። እንግዲህ ተከታተሉ። ከዚህ ውጭ ደግሞ ወደፊት በጣም ወደ እናንተ ላደርስ ያሰብኳቸው ብዙ ቪዲዮዎች አሉ። ከነዚሁ ከቢሮ ማሽኖች ጋር ተያይዞ ማለት ነው። የኮምፒውተር ሊሆን ይችላል፣ የኮፒ ማሽን ሊሆን ይችላል፣ የፕሪንተር የሚፈልጉትን የትኛውንም ፕሮብሌም ፊክስ ማድረግ አልቻልኩም የምትሉትን የትኛውንም ነገር ቢሆን ኮሜንት ላይ ጻፉ። እኔ እየሰራሁላችሁ ይሄዳለሁ። ምንም ነገር ሳልሰስት ከልቤ ነው ማካፍላችሁ።